ዶክተር እርሶስ ክርስቲያን ታደለ ለጠቅላይ ሚኒስተር ይስማማሉ? በደስታ። እርሶስ? አረቀስ ምክትል ጠቅላይ ሚኒስተር ይሆናሉ። በአንድ አፍ ነው የሚባለው እንዴ? ግን አቶ ክርስቲያን ቢሆኑ የሚጠላው ሰው ይኖራል? የሚጠላው ሰው ይኖራል ብዬ አላስብም። ኢትዮጵያዊና ጤነኛ ሰው ከሆነ እኮ በላቶ ክርስቲያን አሁን ቦምቡን ማን ነው ጥያቄህን አቅርብላቸው። ስልጣኑን በመልቀቅ የመፍትሄው አካል ለመሆን አላሰቡም ወይ? ኧረ አንተንማ እሰራልሃለሁ። ወይኔ ሲያስፈሩ። አዋረደኝ ይሄ መላጣ ልጅ ቀን ሊያበላሸው ነው። ምን አይነት ጥያቄ ነው? ምርጥ ጥያቄ አይደል እንዴ ዶክተር? በጣም ጥሩ ጥያቄ ነው። ግን ምን ጥሩ የሚሆነው ስልጣን ብንለቅ ነበረ እና ጥያቄው ውድቅ ነው። ጥሩ ቀልድ ከመሆን ያለፈ ትርጉም አይሰጠው ነው። በቃ ስልጣን አይለቁም ማለት ነው። ዶክተር አብይን ስልጣን ማስለቀቅ ቀላል አይደለም በነገራችን ላይ እኮ። ለምን? ያው የተሻለ ጉልበት ያለው መንግስት ስለሆነ ወደ ጉልበት ይሄዳል። የማን ውሳኔ ነው ይሄ? እንዴ ዛሬ ዶክተር ምን ሆነዋል? በስጨት ያለው ይመስለኛል። እንዴት አወቅ? ግምት ነው። እና አሁን እርስዎ ስልጣን አይለቁም? በጋራ ብንለቅ ቢሆን ሞር እውነት? ቆይ እለቃለሁ የሚል ስጋት የለብዎትም? እንግዲህ በኋላ እንደዚህ አይነት ስጋት እኛ የለንም። እኔ አላምንም። ምን ያህል ፐርሰንት? 100%። ከረምናታ። አይ እንትን ወዲ ነው። ቆይ ጠቅላይ ሚኒስትሩ ስልጣን ይልቀቁ ያሉት ምን ስላረጉ ነው? ዘር ማሳሳት፣ ማንነት ተኮር ጥቃት፣ ጅምላ ማፈናቀል። በቃ ኢትዮጵያ ፈረሰች። ኢትዮጵያ አትፈርስም። እሱማ ጠቅላይ ሚኒስትሩም እንደዛ ነው ያሉት። ኢትዮጵያ የመፍረስ ስጋት አልፏል። ጠቅላይ ሚኒስትሩ ከተናገሩት ያናደደ ነገር ምንድነው? ኢትዮጵያን ማፍረስ ከፈለግን ከልካይ የለብንም። ማን ነው ሀገር ሊከላከል የሚያቆመን ኃይል? እንደሱማ ከሆነ እውነትም ፈርሳለች። እኔ ካልመራሁት ፈርሳለች። እውነት? እሺ ሌላስ ምን አሉ? የሚያስቆመን ኃይል የለም። ማን አቆመን ታዲያ? የሚል እብሪት የታከለበት ንግግር። ከባድ ጊዜ ላይ ነው ያለ ነው። ይሄ ንጉስ አይከሰስ ሰማይ አይታረስ ደረጃ ደርሰናል። እሱንስ አይተናል። ቆይ የመሾምና የመሻር ስልጣን ግን የማን ነው? መሾምም መሻርም ስልጣኑ የፓርላማው ነው። እውነት ነው ዶክተር? ስልጣን ሰጪም ነፋጊም ህዝብ ነው። ታዲያ የመውረድ ስጋት የለብንም ማለት ነው? በተግባር እኔ ነኝ ያለቃችሁ ማለት ነው። እና ይሄ ምንድነው? ለምክር ቤቱ ስድብ ነው። አቶ ሙስጣፊ እርስዎ ምን ይላሉ? ማስተካከል መቻል አለብን። ዋው በሁለታችሁ መካከል እኮ በጣም ረጅም ርቀት አለ እንዴ! እቺ ደግሞ ሁሉም ጋር ነው እንዴ የምገባው? ሁሉ አማረሽን ወደ ገበያ ታውጧት። ደግሞ ትስቃለች። ነገሩ ጊዜው የሴቶች ነው፣ ይሳቁ። ዶክተር በእነሱ ምክንያት እኮ እኛ በሰላም መንቀሳቀስ አልቻልንም። በሰላም መንቀሳቀስ መብት ነው፣ መከበር አለበት። ይሄ ለነሱ ነው። ለኛ ለወንዶችስ ይፈቀዳል? ከመኝታ ቤት ሳሎንም ቢሆን አይፈቀድም ነው። አሁን ለዚህ ንግግሮት መልቀቂያ ያስገቡ። በጽሁፍ ልክ ያለው ሳንሰማ ቀድሞን የተላከው። ዋው እርስዎ እኮ ጥሩ ሰው ነዎት። አመሰግናለሁ። አረ ምንም አይደል። እና ሌላ ሰው ሊመራን ነው? ተስፋ አደርጋለሁ። እንዲህ ነው ለህዝቡ ስሜት ቅድሚያ መስጠት እፈልጋለሁ። እንዲያማ እኮ ይወዱናል። የሚጠፋችሁ ባይሆንም ደግሜ ማስታወስ እፈልጋለሁ። ግን እርስዎ እኔን ይወዱኛል? ከለቀቁ በጣም ታዲያ ሲለቁ እንዴት እንወቅ? በክብር ልገልጽላችሁ እፈልጋለሁ እኮ። ስልጣን ምን አባቱ? የስልጣንን አስከፊነት ለእናንተ መንገር አያስፈልግም። በትክክል የሚገርሞት ስልጣን ለማንም ሲጠቅም አላየሁም። ለኔ ይጠቅማል ብዬ በፍጹም አላስብም። የሚያስብ ሰው ያለ አይመስለኝም። እችን ነገር በምሳሌ ቢነግሩን። ለምሳሌ እሺ፣ ይሄ ብርጭቆ ባዶ አይደለም፣ በውስጡ አየር አለ። ይሄ ብርጭቆ ባዶ አይደለም። ዋት አይኔ ነው ምንድነው? አየር አለበት። ልክ ውሃ ስጨምርበት ስፍራ ይለቃል። ውሃ ስታስገባ አየሩ ይወጣል።